ለፕላቲኒየም ደረጃ ግብር ከፋዮች የዲፕሎማቲክ ፓስፖርት ሊሰጥ ነው። ሰላም የዩቲዩብ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘን ቀርበናል። አብራችሁን ቆዩ። ላለፉት 4 ተከታታይ ዓመታት የፕላቲኒየም ደረጃ ግብር ከፋይነታቸውን ላስቀጠሉ ግብር ከፋዮች ዲፕሎማቲክ ፓስፖርት እንዲሰጣቸው መፈቀዱን ጠቅላይ ሚኒስትር አብይ አህመድ አስታወቁ። 7ኛው ዙር የግብር ከፋዮች የእውቅና መርሃ ግብርና የታክስ አስተዳደሩን ያዘምናሉ የተባሉ ቴክኖሎጂዎችን ይፋ የማድረግ መርሃ ግብር ጠቅላይ ሚኒስትር አብይ በተገኙበት ማክሰኞ መስከረም 27 ቀን 2017 ዓ.ም ተከናውኗል። ዘንድሮ ለ7ኛ ጊዜ በተካሄደው የግብር ከፋዮችና የእውቅና መርሃ ግብር በፕላቲኒየም ደረጃ 105፣ በወርቅ ደረጃ 245፣ በብር ደረጃ 350 በአጠቃላይ 700 ግብር ከፋዮች እውቅና ተሰጥቷቸዋል። ግብር ከፋዮቹ በእውቅና መርሃ ግብር የተካተቱት ለታክስ ባላቸው ተገዥነትና ያደረጉት አስተዋጽኦ ታይቶ መሆኑ ተገልጿል። 30 ግብር ከፋዮች ለተከታታይ 4 ዓመታት የፕላቲኒየም ግብር ከፋይነት ደረጃቸውን ይዘው በማስቀጠላቸው የልዩ ሽልማት ተሸላሚ ሆነዋል። ላለፉት ተከታታይ 4 ዓመታት የፕላቲኒየም ግብር ከፋይነት ደረጃቸውን ይዘው ያስቀጠሉ በመሆናቸው ግብር ከፋዮች በልዩነት እውቅና አግኝተዋል። በልዩነት እውቅና ለተሰጣቸው 30 የፕላቲኒየም ደረጃ ግብር ከፋዮች የዲፕሎማቲክ ፓስፖርት እንዲሰጣቸው መወሰኑን ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትሩ 30 ልዩ ተሸላሚዎች ባለቤቶቻቸው ኢትዮጵያውያን ከሆኑ ለድርጅቶች ባለቤት ወይም ሲኢኦ እንደ ድርጅቱ ምርጫ ዲፕሎማቲክ ፓስፖርት ይሰጣቸዋልም ብለዋል። በሀገር ውስጥ ብቻ ሳይሆን ለስራ ሲንቀሳቀሱ ቪዥንን ጨምሮ ላለው ማንኛውም ነገር መስተጓጎል እንዳይገጥማቸው ልዩ የፕላቲኒየም ተሸላሚዎች ባለቤት ወይም ሲኢኦ እንደ ኩባንያው ምርጫ ዲፕሎማቲክ ፓስፖርት ሰጥተን እንደ ማንኛውም የኢትዮጵያ ዲፕሎማት የሚወሰዱ ይሆናልም ብለዋል። በተጨማሪም በብርና በወርቅ ደረጃ ተሸላሚ የሆኑ ግብር ከፋዮች ምርጥ ዜጎች ስለሆኑ በኢትዮጵያ አየር መንገድ በቪአይፒ ተርሚናል እንዲስተናገዱም ተወስኗል ተብሏል። በቢቢሲ ስለ ዲፕሎማቲክ ፓስፖርት ምንነት ባቀረበው ዝርዝር መረጃ እንዳስታወቀው ከሆነ ዲፕሎማቲክ ፓስፖርቶች የሚሰጡት ለይፋዊ የመንግስት ስራ በሌላ ሀገር ተመድበው ሀገራቸውን ለመወከል ለሚሄዱ የመንግስት ዲፕሎማቶች ነው። ዲፕሎማቶቹ የሚመደቡት በአገሪቱ መንግስት ሲሆን ከተመደቡበት ሀገር ጋር ሀገራቸውን በፖለቲካ ኢኮኖሚና ማህበራዊ መስክ ይወክላሉ። የዲፕሎማቲክ ፓስፖርት የሚይዝ ግለሰብ በሚንቀሳቀስበት ሀገር የውጭ መንግስት ተወካይ እንደሆነ ይቆጠራል። ዲፕሎማቲክ ፓስፖርት የሚይዝ ሰው የሀገሩን መንግስት መመሪያዎች የመከተል ኃላፊነት አለበት። አንዳንድ ጊዜ እንደ ሀገሪቱ ሕግ የሚወሰን ቢሆንም የዲፕሎማቲክ ቤተሰቦችም ዲፕሎማቲክ ፓስፖርት ይሰጣቸዋል። ይሁን እንጂ አንድ ባለስልጣን የዲፕሎማቲክ ፓስፖርት እንዳገኘ ቤተሰቡም ይህንን ለማግኘት ወዲያውኑ ብቁ ይሆናል። ፓስፖርቱን የያዘው ግለሰብ የማይጓዝ ከሆነ ተሰጥቶ አካል መመለስ ይኖርበታል። የህዝብ ተወካዮች ምክር ቤት አባላት፣ የህገ መንግስትና ከፍተኛው ፍርድ ቤት ዳኞች፣ የሃይማኖት ተቋማት መሪዎች፣ የጦር ጀነራሎችና አድሚራሎች፣ የቀድሞና የአሁን ሀገር መሪዎች፣ ጠቅላይ ሚኒስትሮች ወዘተ ዲፕሎማቲክ ፓስፖርት ሊያገኙም ይችላሉ። ዲፕሎማቲክ ፓስፖርት የያዘ ግለሰብ ዓለም አቀፍ ጉዞዎች በሚያደርግበት ወቅት የሚያልፋቸው የጉዞ ደንቦች ያሉ ሲሆን መደበኛ ፓስፖርት የሚይዙ ሰዎች የሌላቸው ዲፕሎማቲክ ከለላን ያገኛል። ይህ ግን እንደሚጓዝበት ወይም እንደሚኖርበት ሀገር የኢሚግሬሽን መምሪያና ደንብ የሚወሰንም ይሆናል። ዲፕሎማቲክ ዋስትና ያላቸውና የዲፕሎማቲክ ፓስፖርት የሚይዙ ግለሰቦች ያለመከሰስና በሚቆጡበት ሀገር ከታክስ ነጻ የመሆን እድሎችን ያገኛሉ። የተወሰኑ ሀገራት ዲፕሎማቲክ ፓስፖርት ለያዙ ግለሰቦች ያለ ቪዛ እንዲገቡና እንዲወጡ በማድረግ የኢሚግሬሽን ፍተሻንም ያቀልላሉ። ይሁን እንጂ ይህ የሚሰራው ዲፕሎማቱ ሀገሩ እንዲወክል በተፈቀደለት ሀገር ውስጥ ብቻ ነው። ዲፕሎማቲክ ፓስፖርት የሚይዙ ግለሰቦች በአየር ማረፊያዎች ያለውን አሰራር በማለፍ ያለምንም ውጣ ውረድ የመንቀሳቀስ እድልም ያገኛሉ። ይህም ማለት ሁሉንም ነገር ይጥሳል ማለት ሳይሆን እንደ ሻንጣ ፍተሻና ማንነት የማረጋገጥ ስራዎች በአየር መንገድ ውስጥ የሚቆዩበትን ሰዓት አያራዝመውም ማለት ነው። በተጨማሪም ሌሎች ሀገሮች በቪየና የዲፕሎማሲ ግንኙነት ስምምነት ቪሲዲአር መሰረት በውጭ ሚስዮንና በሀገር ውስጥ ለመጓዝ ለዲፕሎማቲክ ባለስልጣኑ መግቢያ መስጠት አለባቸው። ዲፕሎማቲክ ፓስፖርት የያዙ ግለሰቦች በአየርም ሆነ በየብስ ወደ ሌላ ሀገር ሲሄዱ ከታክስ ነጻ የሆነ እድል ተጠቃሚዎች ናቸው። መንግስታት ይገባቸዋል የሚሏቸው የህብረተሰብ ክፍሎች ዲፕሎማቲክ ፓስፖርት መስጠት የሚችሉ ሲሆን ለግል ጥቅም ወይንም
አላግባብ ጥቅም ላይ ማዋል ካስተናጋጁ ሀገር ጋር ዲፕሎማሲያዊ ውጥረትን ያስከትላል። የዲፕሎማቲክ ፓስፖርት መኖሩ አስተናጋጁ ሀገር ካልተቀበለው በቀር ያለመከሰስ መብትን ወዲያውኑ አይሰጠውም። መንግስት ለልዩ ልዑክ፣ ለሰላም አምባሳደር፣ የሀገርን ፍላጎት ለሚወክሉ የባህል አምባሳደሮች እንዲሁም ለይፋዊ ልዑካን ዲፕሎማቲክ ፓስፖርቱ ሊሰጥ ይችላል። ኢትዮጵያ ለዜጎቿ 3 አይነት ፓስፖርቶችን ትሰጣለች። ይህም መደበኛ፣ ዲፕሎማቲክና ሰርቪስ ፓስፖርት በመባል ይታወቃል። ኢትዮጵያ የዲፕሎማቲክ ፓስፖርት የምትሰጥበት መስፈርት በአዋጅ ተደንግጎ ተቀምጧል። በዚሁ አዋጅ መሰረት የዲፕሎማቲክ ፓስፖርት የሚሰጣቸው በውጭ ሀገር በኢትዮጵያ ኤምባሲዎችና ቋሚ መልእክተኛ ወይንም ቆንስላ ጽሕፈት ቤቶች ለሚመደቡ አምባሳደሮች፣ የዲፕሎማቲክ ወኪሎች፣ አታሺዎች፣ የቆንስላ ወኪሎችና የትዳር አጋሮቻቸው ነው። የኢትዮጵያ መንግስትን በመወከል በጉባኤ ወይንም በስብሰባ ለመሳተፍ ወይም ለሌላ የመንግስት ስራ ወደ ውጭ ሀገር ለሚሄዱ ደረጃቸው ሚኒስትሩ በሚያወጣው መመሪያ ለሚወሰን መልእክተኞች የዲፕሎማቲክ ፓስፖርት ይሰጣል። ከዚህ በተጨማሪ በልዩ ልዩ ምክንያት ወደ ውጭ ሀገር ለሚሄዱ ደረጃቸው ሚኒስትሩ በሚያወጣው መመሪያ ለሚወሰን የመንግስት ባለስልጣኖች የዲፕሎማቲክ ፓስፖርት ባለቤት ይሆናሉ። በዓለም አቀፍና በአህጉራዊ ደረጃ ለሚሰሩና የዲፕሎማቲክ ደረጃ ላላቸው ኢትዮጵያውያን፣ በዓለም አቀፍና በአህጉራዊ ደረጃ ለሚሰሩና የዲፕሎማቲክ ደረጃ ላላቸው ኢትዮጵያውያንና የትዳር አጋሮቻቸው እንዲሁም ሚኒስትሩ በሚያወጣው መመሪያ መሰረት ከፍተኛ ክብር ለሚሰጣቸው ሰዎች የዲፕሎማቲክ ፓስፖርት ይሰጣል። የዲፕሎማቲክ ፓስፖርት እንዲሰጥ ግን ጉዳዩ የሚመለከተው መስሪያ ቤት ወይም እንደ ሁኔታው አመልካቹ ራሱ ለሚኒስትሩ በሚያቀርበው ማመልከቻ የዲፕሎማቲክ ፓስፖርት ለማሰጠት የሚያበቃው ምክንያት በግልጽ መጠቀስ አለበት። የኢሚግሬሽንና የዜግነት አገልግሎት የሚሰጣቸው የፓስፖርት አይነቶች የተለያየ አገልግሎት ዘመን አላቸው። በዚህም የዲፕሎማቲክ ፓስፖርት የሚሰጣቸው ሰዎች እድሜያቸው ከ25 ዓመት በላይ ከሆነ ፓስፖርቱ የ10 ዓመት አገልግሎት ዘመን ሲኖረው እስከ 25 ዓመት ድረስ ለሆኑ ደግሞ 5 ዓመት ብቻ የሚያገለግል ይሆናል።